አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዚህ በመቀጠል የሚቀርብላችሁን የእስልምና ጥያቄና መልስ ለመመለስ ይሞክሩ። ከ10 በታች ካመጡ እውቀታችሁ በደንብ ማዳበር ይፈልጋል። ከ15 በላይ ካመጣችሁ ብርቅዬ ኖት። እስኪ በኮመንት ላይ ስንት እንዳመጡ ይጻፉልን። ጥያቄ ቁጥር 1 ይህ ነቢይ ማን ነው? ነቢዩላህ ኑህ ዓለይሂ ሰላም ነው። ጥያቄ ቁጥር 2 እስልምናን የተቀበለ የመጀመሪያው ወንድ ማን ነው? ዓሊይ ብን አቢ ጣሊብ፣ አቡበክር ስዲቅ ወይስ ዑመር ብን ኸጣብ ነው? አቡበክር ስዲቅ ረዲየላሁ አንሁ ነው። ጥያቄ ቁጥር 3 አልፋሩቅ ተብሎ የተሰየመው ሰሓባ ማን ነው? ዓሊይ ብን አቢ ጣሊብ ወይስ አቡበክር ስዲቅ ወይስ ዑመር ብን ኸጣብ ረዲየላሁ አንሁ ነው? ዑመር ብን ኸጣብ ነው። ጥያቄ ቁጥር 4 በቁርአን ውስጥ ስንት ምዕራፎች ወይም ሱራዎች አሉ? 114 ወይስ 120 ወይስ 110? መልሱ 114 ነው። ጥያቄ ቁጥር 5 ይህን የቁርአን ሱራ ይገምቱ። ሱረቱል ፊል ነው። ጥያቄ ቁጥር 6 የእስልምና የመጀመሪያው ሙአዝን ማን ነበር? አቡ ሁረይራ ወይስ ቢላል ብኑ ረባህ ወይስ ሰልማን አልፋሪሲ? ቢላል ብኑ ረባህ። ጥያቄ ቁጥር 7 የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አባት ማን ነው? አብዱልሙጠሊብ፣ አብዱላህ ወይስ አቡ ጣሊብ ናቸው? መልሱ አብዱላህ ናቸው። ጥያቄ ቁጥር 8 እስልምናን የተቀበለች የመጀመሪያዋ ሴት ማን ነበረች? አኢሻ ወይስ ፋጢማ ወይስ ኸዲጃ ነች? መልሱ ኸዲጃ ዓለይሂም ሰላም። ጥያቄ ቁጥር 9 ይህን የቁርአን ሱራ ይገምቱ። ሱረቱ ኒሳእ ነው። ጥያቄ ቁጥር 10 አላህ ለምን ይፈትነናል? ያለ ምክንያት፣ እንደ ቅጣት ብቻ ወይስ ደረጃችን ከፍ ለማድረግና ኃጢአታችንን ለመሰረዝ ነው? መልሱ ደረጃችን ከፍ ለማድረግና ኃጢአታችንን ለመሰረዝ ነው። ጥያቄ ቁጥር 11 በእስልምና የመጀመሪያው ጦርነት ምን ነበር? በድር ወይስ እሑድ ወይስ ሁነይን ነው? መልሱ በድር ጦርነት ነበር። ጥያቄ ቁጥር 12 ከአላህ የተላከው የመጀመሪያው ነቢይ ማን ነው? ኑህ ዓለይሂ ሰላም ወይስ አደም ዓለይሂ ሰላም ወይስ ኢድሪስ ዓለይሂ ሰላም? አደም ዓለይሂ ሰላም ነበር። ጥያቄ ቁጥር 13 ይህን የቁርአን ሱራ ይገምቱ። ሱረቱል ነምል ይባላል። ጥያቄ ቁጥር 14 ወደ እሳት የተወረወረው ነገር ግን እሳቱ ያላቃጠለው ነቢይ ማን ነው? ዩሱፍ ዓለይሂ ሰላም፣ ኢብራሂም ዓለይሂ ሰላም ወይስ ዩኑስ ዓለይሂ ሰላም ነው? ኢብራሂም ዓለይሂ ሰላም ነው። ጥያቄ ቁጥር 15 በሙሳ ዘመን ዓለይሂ ሰላም የነበረው ጨካኝ ንጉሥ ወይም መሪ ማን ነው? ነምሩድ፣ ቃሩን ወይስ ፍርዓውን ነበር?
ፊርዓውን ነበር። ጥያቄ ቁጥር 16 በአሳ ነባሪ የተዋጠው ነቢይ የትኛው ነቢይ ነው? አዩብ ዓለይህ ሰላም፣ ዩኑስ ዓለይህ ሰላም ወይስ ዘከርያ ዓለይህ ሰላም ነበር? መልሱ ዩኑስ ዓለይህ ሰላም ነው። ጥያቄ ቁጥር 17 ይህ ነቢይ ማን ነው? ነቢዩላህ ዩሱፍ ዓለይህ ሰላም ነው። ጥያቄ ቁጥር 18 በሙሳ ዓለይህ ሰላም ያመነችው የፍርዓውን ሚስት ስም ማን ነው? መርየም፣ ሃጀር ወይስ አስያ ብንት ሙዛሒም ናት? አስያ ቢንት ሙዛሒም ትባላለች። ጥያቄ ቁጥር 19 ለነቢዩላህ ሳሌሕ ዓለይህ ሰላም ምን ተአምር ተሰጠው? ግመል፣ ጎርፍ ወይስ ብትር ነበር? ግመል ነበር ተአምሩ። ጥያቄ ቁጥር 20 ይህንን የቁርአን ሱራ ይገምቱ። ሱረቱል ቀለም ነው።